ኦሪት ዘፍጥረት ምዕራፍ 19። በዚያኑ ምሽት ሁለቱ መላእክት ወደ ሰዶም መጡ። በዚያ ጊዜ ሎጥ በከተማው በር ተቀምጦ ነበር። መላእክቱን ባያቸው ጊዜ ሊያነጋግራቸው ከተቀመጠበት ተነስቶ ሄደ። ጎንበስ ብሎም እጅ ነሳቸውና ጌቶች ሆይ ተቀብዬ ላስተናግዳችሁ ዝግጁ ነኝ። እባካችሁ ወደ ቤቴ ግቡ፣ እግራችሁንም ታጥባችሁ እዚሁ ደሩ። ጠዋት በማለዳ ተነስታችሁ ጉዟችሁን ትቀጥላላችሁ አላቸው። እነርሱ ግን አይሆንም፣ እኛ እዚሁ በከተማይቱ አደባባይ እናድራለን አሉት። ነገር ግን ወደ ቤቱ እንዲገቡ አጥብቆ ስለለመናቸው ከእርሱ ጋር ወደ ቤቱ ገቡ። ከዚህም በኋላ ሎጥ እንጀራ ጋግረው መልካም ራት እንዲያዘጋጁ ለአገልጋዮቹ ነገራቸው። ራትም በተዘጋጀ ጊዜ እንግዶቹ በሉ። እንግዶቹ ከመተኛታቸው በፊት የሰዶም ሰዎች ቤቱን ከበቡት። ወጣቶችና ሽማግሌዎች ሳይቀሩ የከተማይቱ ወንዶች ሁሉ እዚያ ተሰበሰቡ። ሎጥንም ጠርተው ከአንተ ጋር ለማደር ወደዚህ የገቡት ሰዎች የት አሉ? ከእነርሱ ጋር ግንኙነት ለማድረግ ስለምንፈልግ ወደኛ አውጣቸው አሉት። ሎጥ ግን ወደ ውጭ ወጥቶ በሩን ከበስተኋላው ዘጋው። እንዲህም አላቸው፣ ወዳጆቼ ሆይ እባካችሁ ይህን ክፉ ነገር አታድርጉ። እነሆ 2 ያላገቡ ሴቶች ልጆች አሉኝ። እነርሱን ወደ እናንተ ላምጣቸውና በእነርሱ ላይ የፈለጋችሁትን ነገር አድርጉ። በእነዚህ ሰዎች ግን ምንም ነገር አታድርጉ። እነርሱ የኔ እንግዶች ስለሆኑ ልጠነቀቅላቸው ይገባል። ሰዎቹ ግን አንተ ስደተኛ ሂድ ወዲያ፣ ለመሆኑ ልናደርገው የሚገባንን ነገር የምትነግረን አንተ ነህ? አንተ ማን ነህ? ሂድ ወዲያ፣ አለበለዚያ በእነርሱ ላይ ልናደርግ ካሰብነው የከፋ ነገር በአንተ ላይ እናደርጋለን አሉት። በዚህ አይነት ሎጥን ወዲያ ገፍትረው በሩን ለመስበር ተነሳሱ። ከቤት ውስጥ ያሉት 2 እንግዶች ግን እጆቻቸውን ወደ ውጭ አውጥተው ሎጥን ስበው ወደ ቤቱ ውስጥ አስገቡና በሩን ዘጉ። ከዚያ በኋላ ውጭ የነበሩት ወጣቶችና ሽማግሌዎች ሁሉ በሩን ማየት እንዳይችሉ ዓይናቸውን አሳወሯቸው። 2ቱም እንግዶች ሎጥን እንዲህ አሉት፣ በዚህች ከተማ ውስጥ የሚኖሩ ወንዶችና ሴቶች ልጆችህ፣ የልጆችህ እጮኛዎች፣ ሌሎች ዘመዶች ቢኖሩ ከዚህች ከተማ በፍጥነት እንዲወጡ አድርግ። ይህችን ከተማ ልናጠፋት ነው። የእነዚህ ሰዎች ኃጢአት እጅግ መብዛቱን እግዚአብሔር ሰምቷል። ሰዶምንም እንድናጠፋ ልኮናል። ከዚህ በኋላ ሎጥ ሴቶች ልጆቹን ወዳጯቸው ሰዎች ቤት ሄደና ቶሎ ብላችሁ ከዚህ ውጡ፣ እግዚአብሔር ይህን ስፍራ ሊደመስስ ነው አላቸው። እነርሱ ግን የሚቀልድ መስሏቸው ቸል አሉ። በማግስቱ ጠዋት በማለዳ መላእክቱ ሎጥን ፍጠን፣ ከተማይቱ ስትጠፋ አብራችሁ እንዳትጠፉ ሚስትህንና 2ቱን ሴቶች ልጆችህን ይዘህ ከዚህ ውጣ እያሉ አጣደፉት። ሎጥ ግን አመነታ። ሆኖም እግዚአብሔር ለእርሱና ለቤተሰቡ ስለራራ መላእክቱ ሎጥንና ሚስቱን 2ቱን ሴቶች ልጆቹን እጆቻቸውን ይዘው ከከተማዋ እንዲያወጧቸው አደረገ። ካወጧቸውም በኋላ ከመላእክቱ አንዱ ሕይወታችሁን አድኑ፣ ወደ ኋላ አትመልከቱ፣ በሸለቆ ውስጥ አትዘግዩ፣ እንዳትሞቱ ወደ ተራራ ሽሹ አላቸው። ሎጥ ግን እንዲህ አላቸው፣ ጌቶቼ ባካችሁ ወደዚያ እንድንወጣ አታድርጉ። እኔ አገልጋያችሁ በፊታችሁ ሞገስ ስላገኘው ሕይወቴን ለማዳን ታላቅ እርዳታ አድርጋችሁላኛል። ነገር ግን ይህ ጥፋት ደርሶብኝ እሞታለሁ ብዬ ስለምሰጋ ወደዚያ ተራራ መሸሽ አልችልም። እኔ በፍጥነት ሸሽቼ ላመልጥበት የምችል እነሆ አንዲት ትንሽ ከተማ በቅርብ አለች። ስለዚህ ሸሽቼ ወደ እርሱ እንድሄድ ፍቀዱልኝ። እንደምታዩት ትንሽ ከተማ ናት። ወደ እርሷ ብሄድ ሕይወቴ ከጥፋት ይድናል። መልአኩም እሺ አንተ ባልከው እስማማለሁ፣ ይህችን አንተ የምትላትን ከተማ አላጠፋትም።
ወደዚያች ከተማ እስከምትደርስ ማንም ማድረግ ስለማልችል ፈጥነህ ወደ እርሷ ሽሽ አለው። ሎጥ ያቺን ከተማ ትንሽ ብሏት ስለነበር ጾዓር ተባለች። ሎጥ ወደ ጾዓር ሲደርስ ገና ፀሐይ መውጣቷ ነበር። እግዚአብሔር በሰዶምና በገሞራ ከተሞች ላይ እሳትና ዲን ከራሱ ከእግዚአብሔር ዘንድ ከሰማይ አዘነበ። በዚህ አይነት እነዚያን ከተሞችና ሸለቆዎች፣ እዚያ የሚኖሩትን ሰዎች ሁሉ፣ በምድሩም ላይ የበቀለውን ነገር ሁሉ ደመሰሰ። የሎጥ ሚስትም ወደ ኋላዋ ስለተመለከተች የጨው አምድ ሆና ቀረች። አብርሃም በማግስቱ ማለዳ ተነስቶ ከዚህ ቀደም እግዚአብሔር ጋር ወደ ተገናኘበት ቦታ ሄደ። ወደ ሰዶምና ወደ ገሞራ ወደ ሸለቆም ቁልቁል በተመለከተ ጊዜ ከታላቅ ምድጃ እንደሚወጣ ጢስ፣ ከባድ የእሳት ጢስ ከዚያ ሲወጣ አየ። ሎጥ ይኖርባቸው የነበሩትን በሸለቆ የሚገኙትን ከተሞች እግዚአብሔር ባጠፋ ጊዜ አብርሃምን አስታወሰ። ስለዚህም ሎጥን ከጥፋት ወደሚድንበት ቦታ መራው። ሎጥ በጾዓር መቀመጥ ስለፈራ እርሱና ሁለቱ ሴቶች ልጆቹ ወደ ተራራዎች ወጥተው መኖሪያቸውን በዋሻ ውስጥ አደረጉ። አንድ ቀን ታላቂቱ ልጁ እህቷን እንዲህ አለች፣ አባታችን ማርጀቱ ነው። ልጆች እንድንወልድ እኛን የሚያገቡ ወንዶች በዙሪያችን የሉም። ከእርሱ ጋር ተኝተን ከእርሱ ልጆች እንድናገኝ አባታችንን የወይን ጠጅ አጠጥተን እናስክረው። በዚያን ምሽት አባታቸውን የወይን ጠጅ አጠጥተው አሰከሩት። ታላቂቱ ልጁም ከእርሱ ጋር ግንኙነት አደረገች። ሎጥ ግን በጣም ሰክሮ ስለነበር ስትተኛም ሆነ ስትነሳ አላወቀም። በማግስቱ ታላቂቱ ልጅ እህቷን ትናንትና ማታ እኔ ከእርሱ ጋር ተኝቻለሁ፣ ዛሬም እንደገና የወይን ጠጅ አጠጥተን እናስክረውና አንቺም አብረሹ ተኚ። በዚህ አይነት ሁለታችንም ከአባታችን ልጆች ወልደን ዘራችን እንዳይጠፋ እናድርግ አለቻት። ስለዚህ በዚያች ምሽት አባታቸውን እንደገና የወይን ጠጅ አጠጥተው አሰከሩት። ታናሽቱ ልጁም ከእርሱ ጋር ግንኙነት አደረገች። አሁንም እጅግ ሰክሮ ስለነበር ስትተኛም ሆነ ስትነሳ አላወቀም። በዚህ ሁኔታ ሁለቱም የሎጥ ሴቶች ልጆች ከአባታቸው ጸነሱ። ታላቂቱ ወንድ ልጅ ወለደችና ስሙን ሞዓብ አለችው። እርሱ ዛሬ ሞዓባውያን ተብለው ለሚጠሩ ሕዝቦች ቅድመ አያት ነው። ታናሽቱም ወንድ ልጅ ወለደችና ስሙን ቤንዓሚ አለችው። እርሱ ዛሬ አሞናውያን ተብለው ለሚጠሩ ሕዝቦች ቅድመ አያት ነው።